የጊዜ አጠቃቀም ከሚገባው በላይ ያወሳሰበን። ከመቼውም ጊዜ በላይ ብዙ አፕሊኬሽኖች፣ ፕላነሮች ወይም ማቀጃዎችና የምርታማነት ስልቶች አሉ። ነገር ግን አሁንም ጊዜያችን በአግባቡ ለመጠቀም እየታገልን ነው። ተአምራዊ መፍትሄ ናቸው ተብለው ከሚመጡት አዳዲስ ነገሮች ጋር እያደረግን ያለው ነገሮች ይበልጥ ማወሳሰብና የትኩረት ዝርዝራችንን በሌላ ልብስ አልብሰን ማቅረብ ብቻ ነው። ምርታማነትና የሥራ ህይወት ሚዛን የባህል አባዜ ሆነ። ምክንያቱም አሁንም ዋናው ግብ እየሳት ነው፣ ከሚያስፈልገው በላይ እያከበን ነው። ሊያድኑን በተፈጠሩ መሳሪያዎች ውስጥም እየሰመጥን፣ ይህም ለከፍተኛ የአእምሮና የአካል ድካም እያደረገ። በሴንሰስ ዋይድ በተደረገ ጥናት መሰረት በ2025 ውስጥ 66% የሚሆኑ አሜሪካናውያን ሰራተኛ በከፍተኛ የሥራ ድካም እየተሰቃዩ፣ ወጣቱ ትውልድ ደግሞ በይበልጥ ለዚህ እየተጋለጠ ሲሆን 25 እስከ 34 ዓመት ከሚሆኑት ውስጥ 83% የሚሆኑት ይህንን ችግር እንዳለባቸው ገልጸዋል። እናንተም ይህንን ስሜት እንደሚገባችሁ እርግጠኛ። የጊዜ አጠቃቀምን ማወሳሰባችን እያስከተለብን ያለውን አሉንታዊ ተጽዕኖ ለእናንተ ማስረዳት የሚያስፈልገኝ አይመስልም። ነገር ግን ነገሮችን እንደዚህ መሆን የለባቸውም ብላችሁስ፣ ቀኖቻችሁ እንዲሁ ለመትረፍ በምታደርጉት ትግል ውስጥ ብቻ በፍጥነት ማለቅ የለባችሁም ብላችሁስ፣ የሥራና የህይወት ሚዛን ተረት አይደለም ብላችሁስ፣ የጊዜ አጠቃቀምን በእርግጥ ያንን ያህል የተወሳሰበ አይደለም ብላችሁስ ታምኑኛላችሁ? ሁሉንም ነገር በተሳሳተ መንገድ እያደረጋችሁት ቢሆንስ? ለጊዜ ያላችሁን አዲስ አመለካከት የሚደግፈው የመጀመሪያው ምሰሶ የምትማሩበትና ጊዜያችሁን በአግባቡ ለማስተዳደር 3 ቁልፍ ቃላት ነግሬያችሁ ይሄዳል። ከናንተ የሚጠበቀው ቻናሉን ሰብስክራይብ በማድረግ ቪዲዮውን ላይክ እያደረጋችሁ አብራችሁን ቆዩ። ቅድሚያ መስጠት፣ ማቀድ፣ መጠበቅ። አንደኛው ቅድሚያ መስጠት። እንዴት ቅድሚያ መስጠት እንዳለብን ማወቅ አለብን። አስፈላጊው ነገር ምን እንደሆነ ማወቅ አለብን። አኒ ዲላርድ እንዲህ ብሎ ጠቅሶ ነበር። እሱም ቀኖቻችን የምናሳልፍበት መንገድ እርግጥ ነው ህይወታችንን የምናሳልፍበት መንገድ ነው ይላል። ይህ ጥቅስ በጣም አስፈላጊና ግንዛቤን የሚሰጥ ነው። እያንዳንዱ ቀን ህይወታችንን መሆኑን በጭራሽ አላወቅነውም ይሆናል። ምናልባት እናንተም ተመሳሳይ የውሸት ተስፋዎችን ለራሳችሁ ስትሰጡ አስተውላችሁ ይሆናል። በብሔራዊ የጤና ተቋማት መረጃ መሰረት ከ35% በላይ የሚሆኑ ሰዎች ከቤተሰቦቻቸውና ከጓደኞቻቸው ጋር ብዙ ጊዜ ባሳለፍኩ ይመኛሉ። ከ80 ዓመታት በላይ ተሳትፎዎችን የተከታተለው የሃርቨርድ የጎልማሶች እድገት ጥናት እንዳረጋገጠው ደግሞ ለረጅምና ለደስተኛ ህይወት ትልቅ ትንበያ የቅርብ ግንኙነት ጥራት ነው ይላል። ስለዚህ ህይወታችሁን በጣም አስፈላጊ በሆኑት ነገሮች ላይ ለማሳለፍ ቆርጣችሁ ተነሱ። ስለዚህ ማድረግ የምትፈልጓቸውን ነገሮች እያደረጋችሁ ማድረግ ያለባችሁን ነገሮች ሁሉ እንዴት ማስተዳደር እንደምትችሉ አስቡት። ስለዚህ ይህንን ችግር ሊፈታ የሚችል ፎርሙላ፣ መተግበሪያ ወይም የፕላን መሳሪያ ሊኖራችሁ ይገባል። ቅድሚያ መስጠት፣ ማቀድ፣ መጠበቅ። ሁለተኛው ማቀድ። ሳምንታችሁን በአንድ ባዶ ወረቀት ጀርባ ላይ መሳል ጀምሩ። እያንዳንዱን ቀን የሚወክሉ ሳጥኖች ሰሩና አስቀድማችሁ የምትሰጡትን ጊዜ አስቀምጡ። ከዚያም በቀሪው ነጭ ቦታ ላይ በዚህ ሳምንት ለማድረግ ያሰባችሁትን ተግባራት መድቡ። ሳምንታችሁን በአጠቃላይ ስትመለከቱት ራሳችሁን ለስኬትም ሆነ ለውድቀት ያዘጋጃችሁበትን ቦታ ማየት ትችላላችሁ። አንዳንድ ገደቦች እንዳሰባችሁት ሩቅ እንዳልሆኑና አንዳንድ ስብሰባዎች ወይም ፕላኖች በጣም ተቃርበው እንደተያዙ ተገንዘቡ። ነገር ግን አስጨናቂ ጊዜ ከመምጣቱ በፊት በወደፊት ላይ ማስተካከያዎችን ማድረግ አለባችሁ። ቀድሞ መዘጋጀት ጥሩ ስሜት ይፈጥርባችኋል። ነገር ግን ሙሉ ሳምንት አስቀድሞ ማየት ትንሽ ከአቅም በላይ የሆኑ ስሜት ሊፈጥርባችሁ ይችላል። ስለዚህ ባላችሁበት ቀን ላይ ብቻ እንድታተኩሩ አድርጋችሁ ጠፉት። እናም ይህንን መቆጣጠር እችላለሁ ብላችሁ አስቡ። ይረዳችኋል። በሚቀጥለው ሳምንትም ድገሙት፣ ከዚያም በቀጣዩ። እናም እያንዳንዱ ሳምንት በማቀድ በዚህ ቀላል ልምድ ውስጥ የማቀድን ኃይል ታገኛላችሁ። ቅድሚያ መስጠት፣ ማቀድ፣ መጠበቅ። በዚህ በሶስቱ ጉዞዎች ውስጥ ይህኛው በጣም አስፈላጊ። ጊዜያችን ውስን ነው። ብዙዎቻችን ስለ ጊዜ የምናስበው እንደማያልቅ ነገር አድርገን ነው። በኋላ፣ ነገ፣ ቆየት ብሎ፣ አንድ ቀን የሚሉ ቃላትን እንጠቀማለን። ነገር ግን በህይወታችን ውስጥ ጊዜያችን ውስን ነው። በቀን ውስጥ 24 ሰዓት ብቻ አሉ እና ስንት ቀናት እንዳሉን አናውቅም። አመለካከታችንን በመቀየር ጊዜን እንደ 10 ደቂቃ፣ ከቀኑ 10 ሰዓት ወይም ሐሙስ እንደሚባሉ ተጨባጭ መለኪያዎች መመልከት ከቻለን በተለየ መንገድ ማስተዳደር እንጀምራለን። በዚህም ውስጥ ማቀድ የተወሰነ የጊዜ ክፍሉን ሆን ብለን እንዴት እንደምንመድብ በቅድሚያ የምንወስንበት ጥበብ መሆኑን እናገኘዋለን። ቅድሚያ መስጠት፣ ማቀድ፣ መጠበቅ።
ተግባራትን በተጻፉ እቅዶች አማካይነት ማየት የጊዜ አጠቃቀማችንን ያሻሽላል እና በጣም አስፈላጊ በሆኑ ነገሮች ላይ ጊዜያችንን እንድናጠፋ ይረዳናል። በወረቀት ላይ ማቀድ ከተደራራቢ ስራ ይጠብቃችኋል። ተግባሮቻችሁን ለማጠናቀቅ ከፍተኛ ትኩረትና የተሻለ ችሎታ ይሰጣችኋል። ይህ ከድንገተኛ አጸፋ ወደ ቅድመ ዝግጅት ወይም ከሪአክቲቭ ወደ ፕሮአክቲቭ ይቀይረዋል። በዚህ ምክንያት በትንሽ ጥረት ብዙ ማከናወን ትችላላችሁ። በህይወታችሁም ሆነ በስራችሁም ሆነ በትምህርታችሁ ውስጥ ትርጉም ባለው ነገር ላይ ማተኮር ትችላላችሁ። ይህንንም በበለጠ ውጤታማነትና በትንሽ ጭንቀት ማድረግ ትችላላችሁ። ሳምንታዊ እቅድም ህይወታችሁን ያተርፈዋል። ቅድሚያ መስጠት፣ ማቀድ፣ መጠበቅ። ሶስተኛው ላይ መጠበቅ። እናም የዚህን ቀላል የጊዜ አጠቃቀም ማቀፍ ሶስተኛው ክፍል ነው። እቅዳችንን መጠበቅ አለብን። ቅድሚያ መስጠት፣ ማቀድ፣ መጠበቅ። አንዳንድ ጊዜ አይሆንም ማለት አለብን። ጊዜው ውስን ስለሆነ ለአንድ ነገር አዎ ማለት ለሌላ ነገር አይ ማለት መሆኑን መረዳት አለብን። ጊዜ ልውውጥነትን አላቸው። ለስብሰባ አዎ ማለት ለስፖርት አይ ማለት ነው። ለአንድ ተጨማሪ የፊልም ክፍል አዎ ማለት ለአንድ ተጨማሪ የእንቅልፍ ሰዓት አይ ማለት ነው። በትምህርታችንና በህይወት ውስጥ በጣም አስፈላጊ የሆነውን ለመወሰን ጊዜ ወስደን ከሆነ እና በዛ ላይ ማተኮር እንደምንችል እቅድ አውጥተን ከሆነ ያንን እቅድ አንጠብቀው። ተጨማሪም እቅዳችንን መጠበቅ ብዙ ጊዜ ራሳችንን የምንጠቀምበት መንገድ ነው። አዎ ሁላችሁም ለቤተሰቦቻችሁ፣ ለጓደኞቻችሁ፣ ለማህበረሰቦቻችሁ ሀብት ናችሁ። አንዳንድ ጊዜ ራሳችንንና ለሌሎች መገኘት እንደምንችል አቅማችንን ለመጠበቅ ስንል አይ ወይም አሁን አይሆንም ማለት ያስፈልጋል። ቅድሚያ መስጠት፣ ማቀድ፣ መጠበቅ ሁልጊዜ ቀላል ላይሆን ይችላል፣ ግን በእርግጥም ያን ያህል ቀላል ነው። ቅድሚያ መስጠት፣ ማቀድ፣ መጠበቅ። በህይወታችሁ ውስጥ፣ በስራችሁ ውስጥ፣ በትምህርታችሁ ውስጥ በጣም አስፈላጊ የሆነውን ወስኑ። በእሱ ላይ ለማተኮር እቅድ አውጡና ያንን እቅድና እሱን የመፈጸም አቅማችሁን ጠብቁ። በየቀኑና በየሳምንቱ ቅድሚያ ስጡ፣ አቅዱ፣ ጠብቁ። በስራና በህይወት ውስጥ ቅድሚያ ስጡ፣ አቅዱ፣ ጠብቁ። ቅድሚያ መስጠት፣ ማቀድ፣ መጠበቅ። አሁን በየሳምንቱ ለቀጣዮቹ 7 ቀናት በህይወታችሁና በስራችሁ ወይም በትምህርታችሁ ውስጥ በጣም አስፈላጊ የሆነውን ለመወሰን ጊዜ ውሰዱ። እሱን ለመፈጸም እቅድ አውጡ። ከዚያም በህይወታችሁ ውስጥ ሙሉ በሙሉ መገኘት እንድትችሉ ያንን እቅድ ባላችሁበት ቀን ላይ ብቻ ትኩረት ለማድረግ አጥፉት። ነገሮችን ቀላል በማድረግ ህይወታችሁን አስባችሁት በማታውቁት መንገድ መቀየር ትችላላችሁ። ብቻ ይህንን 3 ነገር አስታውሱ። ቅድሚያ መስጠት፣ ማቀድ፣ መጠበቅ። አመሰግናለሁ። ቤል ነበርኩኝ። ቸር ቆዩልኝ።